ይሄ ቦርሳ ልብሽ ነው እንደ ምሳሌ ነው እንደ ኤግዛምፕል ነው እሺ ልብሽ እዚህ ውስጥ ነው አይደል ያለው ግን ይሄ አሁን ለምነግርሽ ነገር እንደ ልብሽ ቁጠሪው ስለዚህ አሁን ከሰው ጋር ስትጣይ ማለት ከጓደኞችሽ ጋር በተለያየ ነገር ትጣላላችሁ አይደል ትምህርት ቤት ስትጣሉ በቃ የሷ ጓደኛ መሆን አልፈልግም ከዚህ በኋላ እንዲያረገችኝ ብለሽ በልብሽ ታዝኛለሽ አይደል ስታዝኝ ይሄ ልክ ሀዘንሽ ነው ይቀመጥ ልብሽ ውስጥ ገባ ማለት ነው እንደዚህ የተለያየ ነገር እሷም ልትሆን ትችላለች ወይም ደግሞ ሌሎችም ሰዎች ሊሆኑ ይችላሉ ባዘንሽ ቁጥር በተናደድሽ ቁጥር ልብሽ ውስጥ ምን እያስቀመጥሽ ነው የምትሄጂው ንዴትሽን ቁጣሽን ሀዘንሽን ሰዎች ያደረጉሽን ነገር ሁሉ ምን እያደረግሽ ነው በጣም ይከብዳል አይደለ እነዚህ ሁሉ ነገሮች ምንድነው አሁን እየከበዱ አንቺ አሁን ላይ በአይንሽ ስለማታውቂው ነው እንጂ ልክ እንደዚህ ህርትሽ ውስጥ ልብሽ ውስጥ እንደዚህ የሚከብድ ነገሮች ነው የምታስቀምጪው ማለት ነው ስትናደጂ አይሽ አሁን ለመሸከም አይከብድም አሁን እንደፈለግሽ ረጅም መንገድ ምናምን መሄድ ትችያለሽ ይሄን ሁሉ ነገር ተሸክመሽ መስለኛል አትችይም አይደለ ይከብድሻል ኦኬ አሁን ላሳይሽ እሺ ይሄንን ክብደት የሚቀንሰው ምን እንደሆነ ታውቂያለሽ ይቅርታ ስታደርጊ ንዴትሽን ስትተይ ይቅር ስትያቸው ምን እየሆነ ይመጣል ማለት ነው እየቀለለ ልብሽ ንጹህ የሆነ አይሽ እንዴት ኢዚ እንደሆነ አሁን ቅድም ይሄንን ሁሉ ተሸክመሽ ከምትሄጂና አሁን እንደዚህ ባዶ ሆኖ ከምትሄጂ የትኛው ነው ደስ የሚለው በቃ ሲምፕል ነው አይደል ደስተኛ ያደርጋል ምንም ይከብድ ነገር የለውም ይቅርታ ማድረግ ለሰው ይቅርታ ማድረግ ልክ እንደዚህ ነው ስለዚህ ይቅርታ ማድረግ የሚጠቅመው ማንን ነው ራስሽን ነው እንዴት ነው ይቅርታ ማድረግ አንቺን የሚጠቅምሽ ደስተኛ እንድትሆኚ ልክ አሁን እንዳየሽው ቅድም እዚህ ጋር ቦርሳ ውስጥ ምንድን ነበረ ብዙ የቦትሎቹ ምሳሌ ምንድናቸው ንዴት ቁጣ ሀዘን አይደለ እነዛን ሁሉ ነገሮች በልብሽ ስትሸከሚ ከባድ ናቸው ሲወጡ ግን ምን ሆኑ ቀላል ሆኑ ስለዚህ ሁሉ ጊዜ በህይወትሽ እነዚህ ነገሮች በልብሽ መያዝ የለብሽም በሰው ላይ ብታዝኚም ወዲያው ምን ማድረግ አለብሽ